ወንጌል የሰላም ወንጌል ነው። እንዴት ወንድሙን ይገላል? አሉ የሚለው አንዱ ትልቁ ከአስርቱ ትእዛዛት መንግስት አመራሮች መጸለይ ቃሉ ያዛቸው እንዴ? ወንጌል የሰላም ወንጌል ነው። እንዴት ወንድሙን ይገላል? ወዴት ሄደ ግብረ ገብነት? ሞራል ወዴት ሄደ? አባቶች በደንብ እየተለማመጥን ነው ብዬ አስባለሁ። የጋራ ጉዳይ ስለሆነ በጸሎታችን ይሁን በአስተምሯችን ይሁን ሰፊ ህዝብ ነው የምንደርሰው። አቅም አለ፣ ሚዲያ አለ፣ ምእመኑ ደግሞ ይመራል ብለን እናምናለን። ጥቂት የሚያጠፋው ነው በዚህ ደረጃ ግጭቶችን ዘምዝ የሚያስነሳው የሚለው የጋራ ጉዳይ ነው እናምናለን። እኛ ግን ደግሞ ጥቂቶች ለምንድን ነው ብዙዎች ላይ ቻሌንጅ የሚሆኑት? ምንጩ ላይ በጋራ እንስራ። ባጋጠሙ ቦታዎች ላይ ህግ ማስከበር ላይ መንግስት ብዙ ዋጋ የከፈለ ነው። አሁንም ህግን ለማስከበር ምንም ወደ ኋላ የሚልበት ምክንያት የለም። ግጭቶች በደረሱበት ቦታ ላይ ብዙዎች ለህግ እንዲቀርቡ እየተደረገ ነው። ተጠናክሮ ይቀጥላል። ግን እዛ ሳይደርስ እናስቀር። ጥፋት ያጠፋ ሊቀጣ ይችላል፣ ግን የሞተውን ነፍስ አይመልስም፣ የጠፋውን ንብረት አይመልስም። የምትሰብኩት፣ የምትናገሩት፣ የምታስተምሩት ስለ ሰላም ለሰላም ምእመኑ ቅድሚያ እንዲሰጥ የኛ አባል የሆነ ግጭትን በምንም አይነት በተግባርም ሊሳተፍበት አይገባም፣ በእሳቤም ሊደግፍ አይገባም የሚል እውነተኛ የሆነ አገልግሎት ያስፈልጋል ማለት ነው። ይሄንን ባለማድረግ በውስጣችሁ ያሉ ክፍተቶችን ደግሞ ተነጋግራችሁ ለመፍታት በምንም አይነት ወደ ኋላ ሊባልበት አይገባም። በኋላ ጉዳቱ የጋራ ነው፣ እንዳየነው ነው። አሁን ውጤቱ ላይ ብቻ እዛና እዚህ ግጭት አጋጥሞን ጉዳት ሲደርስ የምንነጋገር ከሆነ ምንጩን ካላደረቅን ጉዳዮች ወይም ደግሞ ኬዞች ሲያጋጥሙን ያችን ኬዝ እየተነጋገርንባት እሷን እየፈታን እንሄዳለን። ደግሞ ቦታውን ቀይሮ ያጋጥመናል። ለምን አንድ ሆነን እጅ ለእጅ ተያይዘን ከልብ ምእመኖቻችንንም እየመከርን እየገጸጽንም በአስተምሯችን ሁሉም የሰላም አምባሳደር እንዲሆን አናደርግ። አንዱ ኃላፊነታችንን በጋራ መወጣት ያለብን ይሄ ነው። ሰላም በእያንዳንዱ ሰው እጅ ነው ያለው። ከጣልነው ዋጋ ያስከፍለናል። መንግስት ግን የማስከበር ኃላፊነት ቢኖርበትም ምንጩን ማድረቅ ላይ ግን ለግጭት ምክንያት የሚሆኑ ሰላም ቀጣይነትና ዘላቂ እንዳይሆን የሚያደርጉ ምክንያቶችን ማስቀረት ላይ ግን የጋራ ኃላፊነት አለበት። ሰው ነውና እየፈጸመው ያለው ድሃ ተበደለ፣ ፍትህ ተጓደለ፣ ሰላም ይስፈን ብሎ መናገር ለቤተ ክርስቲያንም እኮ ኃላፊነት ነው። መብት መጠየቅ፣ ችግሮች ይስተካከሉ ማለት አክቲቪዝም ነው አላልንም፣ ወይም ደግሞ ጽንፈኝነት አክራሪነት ነው አላልንም፣ አንልም። እንደማንልም ታውቃላችሁ። ሃይማኖታዊ አክቲቪዝም አያገለግልም። ቤተክርስቲያኗን ነው የሚያሳንሰው፣ ከክብሯ ነው የሚያወርደው። የፖለቲካ አጀንዳ በፖለቲካ መድረክ የቤተ